ፈተና በበዛበት ትውልድ መሃል ነው የተገኘው። ህይወት የእናቱን ጓዳ አመቻችታ ጠንካራ የአባት ትከሻ ሰርታ አልጠበቀችውም። የእናቱን እንባ የእናቱን ስቃይ ያየ በለጋ ዕድሜው አንብቷል። በቁጭት ተንሰቅስቋል። ምን ሰርቼ ቤት ሄጄ እንዴት አድርጌ ይሆን ለእናቴ የሚደርሰው የሚለው ሲብሰለሰልበት የኖረው ሐሳብ ነው። ስለ እናቱና ስላሳለፈው ህይወት ሲጠየቅ እንባው ይቀድመዋል። የእናቱን ጸሎት የሰማ የእሱን እንባና የለውጥ ፍላጎት ያየ አምላክ ግን መንገዱን አመቻቸለት። ዘመን የሰጠውን በረከት ተጠቅሞ የሚችለውን ሰግጦ ሰርቶ ሳይደብቅ የእናቱን ችግር ጓዳ ሳይቀር ተጠቅሞ የሰውን አይንና ቀልብ ሳበ። ታኩር በእውነተኛ ስሙ ቶፊቅ ይባላል። ተወልዶ ያደገው ደሴ ከተማ ሲሆን እስከ 11ኛ ክፍል ተምሯል። በድህነት ውስጥ እንዳደገ የሚናገረው ታኩር እናቱ እንጀራ እየሸጡ ነው ያሳደጉት። ሁሌም እናቴን ከእሳት ላይ ለማውጣት እጸልይ ነበር ይላል። የበግ እረኛም ነበር። ውሎውን በአብዛኛው ጫካ ውስጥ ነበር። በአጋጣሚ ቪዲዮ እየቀረጸ ያለ የሚያግደው አንዱ በግ መጥቶ ይወጋዋል። ይህንንም ቪዲዮ እንደ ቀልድ ቲክቶክ ላይ ይፖስተዋል። ከዚህ በኋላ ታሪክ ተቀየረ። ቪዲዮ ቫይራል ሆነ። በርካቶችም አዩት። ቫይራል መሆኑን የተረዳው ታኩር የተለያዩ ቪዲዮዎችን መልቀቅ ቀጠለ። ታዋቂነቱም እየጨመረ መጣ። በአሁኑ ሰዓት ከ2 ሚሊዮን በላይ በቲክቶክ ተከታዮች አሉት። የሱንም ሆነ በእሳት ተጠብሰው ያሳደጉትን እናቱን ህይወት መቀየር ቻለ። ሰሞኑን ደግሞ የራሱን የሽቱ ሱቅ በመክፈት ወደ ንግዱ ዓለም መቀላቀል ችሏል። የአንተም ቀን መምጣቱ አይቀርምና በጽናት ስራ የዛሬ መልእክቴ ነው።